ምንጉር ነው ምንጉር ነው። ትናንትና ደስታ ዛሬ ለቅሶ። ምን ጉድ ነው የውብዬ ወንድም ምንጉር ነው። እህቴን ታላፋታው ብሎ እንዴ ግብ ግብ ጋርድ ይዞ መምጣት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ እህት ወንድሞቼ እንዴት ናችሁልኝ? ሰላም ናቸው? ሁሉ ሰላም ነው? ሁሉ አማን ነው? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ውድ የተመልካቾቼ ውድ ቤተሰቦቼ የኔ ውዶች እንዴት ናችሁልኝ? ደህና ናቸው? ሁሉ ሰላም ሁሉ አማን። እንዴት ይዟችኋል? ምሽት እንዴት ነው? ሁሉ ሰላም? ስራ እንዴት ይዟችኋል? እንዴት ናችሁ? ሁሉ ሰላም ነው? ሁሉ አማን ነው? እኔ ደህና ነኝ አልሐምዱሊላህ። ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። አትለፉ፣ ተው አትለፉ፣ አሳድጉኝ እና እንዴት ናችሁልኝ? እንዴት ናችሁ? ሁሉ ሰላም? በያላችሁበት ሰላማችሁ ዝዝት ይበል፣ ብዝት ይበልልኝ። ወዳችኋለሁ። ለሀገራችሁ ያብቃችሁ። የናፈቃችሁ እናት አባቶቻችሁን የናፈቃችሁ እያሰባችሁ ተሳክቶላችሁ የልባችሁ የሙራዳችሁ ተሳክቶላችሁ ለሀገራችሁ ያብቃችሁ። በሰው ቤት ሳይሆን በራሳችሁ ቤት የምትሰሩ በራሳችሁ ቢዝነስ የምትንቀሳቀሱ የልባችሁ ሞልቶላችሁ ኑ በአላርም ከመነሳት አንስቶላችሁ በራሳችሁ በአሰሪ ሁናችሁ የምትሰሩ ያለ ያርጋችሁ እላለሁ። ምርቃት አላቅም እንግዲህ ቀስ ቀስ እያልኩ ለምዳለሁኝ። እንደው የሆዴን እኔ የማስብላችሁን አላህ ይስጣችሁ። በጣም ነው የምወዳችሁ። ወደ ዛሬው ስመጣ ትናንትና በደስታ በምስጋና በፌስታ መጣሁ። ዛሬ ደግሞ ልሳደብ ነው። በቃ ልሳደብ ነው እንግዲህ ልሳደብ ነው። ላጥረገርገው ነው። የውብዬን ወንድም እንዴ መንጉር ነው። እህቴን ተላፋታው ብሎ እንደዚህ ግብ አለ እንዴ? ግብ ግድ ተፋጪ ምን ሊያረጋት ነው? ሌላ ሰው ሊድራት ነው እንዴ? ከልጆቹ አባት አፋጡ። መንጉር ነው። የመጀመሪያ ጊዜ የወንድም ጠላት። እሺ ተበድላለች፣ ተጎድታለች። እሺ ይቆርቆርላት በቃ። አሁን ፈልገው ተገባችና ትዳሯን ከፈለገች አትግቢ ነው እንዴ? ኧረ መንጉር ነው። የልጆቿን አባት እንደዛ አድርጎ ሰው ፊት የሚያዋርደው ምን የተዋረደ ቅንጭላታ ቢስ አይምሮ ቢስ ነው እንዴ? እኛ እኮ በቃ የእሷን የበፊቱን ስቃይ አይቶ ነው የእሷ እንደዚህ ተብሎ ነው ተሰምቶት ነው እንዴ? በዛ ጅጅ አለ። እንደሻገተ እንጀራ ሆነ ይሄ። ኧረ ተግማማህ የሚነግርህ የለም እንዴ? ደግሞ ያኛው ሰውዬስ ምንድን ነው? ጎተራ ሰው ቤት ሰተት ብሎ ሲገባ ከኋላ ምን ይመጣብኛል ብሎ አያስብም እንዴ? እንደ ጅራት ተከትሎ የሚመጣው ሰው ቤት። ባለፈው ደበደበ ሳይከሰስ ቀረ። ለምንድን ነው የማያሳስሯቸው? እነዚህን ግሞች አስተሳሰብ የሌላቸው? ለሰው ሲፋቀር ደስ ይለዋል እንጂ እህቱ ናት። ደስ ሌለው ይገባል እንጂ ግድ ታለርሽ ታልተፋታሽ የልጆቿን አባት እንደዚህ ከፍ ዝቅ ማድረግ። ውጣ በገዛ ቤቱ ራይ ነው ይውጣ። ምን አይነቱ ነው? በአላ እንዴ! ይሄ ሁሉ ሰው ለሱ ሰው መስሎ አይታየውም እንዴ? ነው እህቱ ደስታውን አይፈልግም? ሁሌ እንድታለቅስ ሁሌ በቃ ማንባት አለባት። ማነው የፈረደባት እንድታለቅስ? ማነው የፈረደባት እንዳትደሰት? ሁልጊዜ እንድታለቅስና ደመንባ እንድታለቅስ ማነው የፈረደባት? እንዴ ትናንትና ደስታ ዛሬ ለቅሶ። ምን ጉር ነህ አንተማ? ወንድም አይደለም ተልኮ አለህ፣ ጠላት ነህ። እውነት እናትና አባቷ ወንድምሽ ነው ብለው አሳድገውት ነው እንጂ ከመሬት አንስተው ያሳደጉት ነው የሚመስለው። ይሄማ ተቆሻሻ ላይ ተነስቶ ያሳደጉት ነው። ዘሩን ማያውቅ እናት አባቱን ቢያከብር እውነት እሷ ነው ብዬን ያከብር ነበረ። ይሄማ ማደጉ ያደገ ነው ማለት። የእሷ ትንሽ ደም ቢኖረው ኑሮ የእሷ ደስታ ሊያስደስተው ይገባል። የእሷ ፍቅር የእሷን እንባ ማበስ ሊረዳት ይገባል። ምንም ቢሆን ምንም እኮ ልጆች አባት ነው። እሷ ናት አይደል የተበደለችው? እሷ ናት አይደል ያለቀሰችው? እሷ ናት አይደል ያን ሁሉ ሙሲባ አየችውና ያነባችው? ዛሬ ምን ልሁን ነው የሚለው? ትናንትና መጥቶ እንደገና እኔም ደግሞ በተራይ ታላስለቀስኩሽ ነው ወይስ ምንድን ነው እንዴ? አለሙ ምንድን ነው? ለምን ሰው አይጠይቀውም? ለምን አይታሰርም? በቃ ለምን አይታሰርም? እንደዛ ሲሆን
ደውለው አስያዙትም ህግ ባለበት ሀገር የሰውን ደስታ የሚያጨልመው እሱስ ነገ ጧት ምን እንደሚገጥመው ያውቃል። ጉድ እኮ ነው። አንሳልኝ ስለው አምጥቶ ቆለለብኝ ይላል ያገሬ ሰው። እንዲህ ያን ችግር አነሳልኝ ብላ ደስ ሲላት ዛሬ ደግሞ ወንድሟ ጠላት ሆኖ ይመጣባታል። የወንድም ጠላት ይሄን አየሁ። የመጀመሪያ ጊዜ የመጀመሪያው ዋንጫ ትሸለማለህ። የእህትን ትዳር አፍራሽ ተብለህ የእህት ትዳር አፍራሽ ዋንጫ መሸለም አለብህ። ኧረ ምን አይነት ሹል ራስ ነው! በአላህ ሹል ራስ ሞጥ ሞጣ ፋጋ ፊት ፋጋ ፊት ነው ወላሂ። ፋጋ ካወቃችሁ የቅልቅል ቅል ራስ ቅል ራስ ነው። ምን ይመስላል በአላህ። የሴትዮዋን ሰላም ሊያሳጣት ነው እንዴ? አንዱን አበረርኩ ስትል ደግሞ ይሄኛው አጨብጫቢው ነው እንጂ አጨብጫቢ በሰው ትዳር ገብቶ እንዴ! በሰው ትዳር ቤት በሰው ቤት ገብቶ በሰው ትዳር ገብቶ ጋርድ ነኝ ሊል ነው። ምንድን ነው በጋርድ ለእህቱ ጋርድ ገዝቶ ያመጣል። ደግሞ ጋርድ ተብዬው ነው እንጂ ህግ እንዳለ አያውቅም እንዴ? በሀገሩ ህግ የለም አሉት እንዴ? ከርቸሌ ነበር ማስገባት። እኔ አቅም ቢኖረኝ ይዙ ቁጭ ብዬ መክሰስ ብችል ኑሮ ከሳቸው ዛሬ እንደው ቤት አያድሩ ነበር። ቁንጫ ሲበላቸው ነበር የማሳድራቸው። ምን ይመስላል በአላህ። እንዴ ናህያ ሁንስ አሳዘንከኝ። የጥፋትህም ጥፋት ነው አልፏል። ግን ቢሆንም አሁን እንደዚህ ከፍ ዝቅ ስትደረግ ቤትን በገዛ ቤትህ በገዛ ትዳርህ ማን መጥቶ ሲፈነጭብህ አሳዘንከኝ። አሁን ምን አይነት ጉር ነው ባለ? ምኑ ጉር ነው? ምኑ ትንሽ አስተሳሰብ የለውም እንዴ? ረጉድ 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 ረጉድ። እኔ እንደዚህ አይነት ሰው አይቼም ሰምቼም አላቅም። ወንድም ለእህቱ ጠላት ሲሆን ይሄማ መመዝገብ አለበት በአንደኝነት። የወንድም ጠላት ምን የተረገመ ነው ባላ። እንዴ አርፈሽ ኑሪ እንደው በሰላም ኑሪ አላላትም? እንደው ብዬን እውነት ከእርግዝና እስከ መጫት ቤት ድረስ በጣም ያሳዝናል። ከእንደዚህ አይነት ምቀኛ ነገረኛን አላህ ይጠብቃቸው። እውነት ዘመር መስሎ ጠላትን አላህ ያንሳላቸው። እኔ ይህንን ነው የመጣሁት። እህት ወንድሞቼ በሰላማችሁ ብዝዝት ይበልልኝ። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። ሀሳቤን ይችን ላካፍላችሁ ብዬ ነው። በያላችሁ በሰላማችሁ ብዝዝት ይበልልኝ። እወዳችኋለሁ። በእንደዚህ አይነት ነገር እንደ አመላክታችሁ አያምጣባችሁ። የወንድም ጠላት እንደዛ አይስጣችሁ። የልባችሁ መሻት አላህ ይምላላችሁ። በያላችሁበት ሰላም ጤና ያድርጋችሁ። ያሰባችሁትን ያቀዳችሁትን አላህ ይስጣችሁ። ያልወለዳችሁትም ውለዱ፣ ያላገባችሁትም ማግቡ፣ የወለዳችሁትም ትልቅ ደረጃ ይድረስላችሁ፣ ይደግላችሁ፣ ቁም ነገረኛ ይሆንላችሁ፣ ሀገር የሚያስጠራ ያድርግላችሁ። በቃ የልባችሁን አላህ ይምላላችሁ። በዱንያም በአኼራም በዚህ ምድር ላይ ስትኖሩ ተወዳጅ በዛኛውን ቤት ጀነትን አላህ ይወፍቃችሁ። ሰላማችሁ ብዝዝት ይበል። ወዳችኋለሁ። ውድድ ነው ማረጋችሁ። እህት ወንድሞቼ ሰላም እደሩልኝ። ሰላም አለይኩም።